ትሰጣለች፣ ጤና ላጣው ጤና ትሰጣለች። ከዛ ወዲያ ምን ታደርግ? አልፎ ተርፎ የሰው ገንዘብ ምንጊዜም አደርሰንም አይጠቅመንም። ስለዚህ የሰው ገንዘብ አትንጉ። ገንዘብ የተወሰደባችሁ ካላችሁ መጥሪያውን መውሰድ ትችላላችሁ። ሌላው እናታችን ድንግል ማርያም ክብር ምስጋና ይግባት። ወደ ታሪኩ እንኳን ባንገባ ብዙ ዓመታትን ቆይቶ ከሰዓት የተረፈው ገሏ ዛሬ በመካከላችሁ ይገኛል። ልጅ የሌላችሁ ብቻ ድንግል ማርያም ለብዙ የሰጠሽ አምላክ ለኔም ስጪ በሏት። ዛሬ ብዙዎቻችን ሁሉ ነገር ተሟልቶ ገንዘቡ ንብረቱ ሁሉ ተትረፍርፎ ልጅ አጥተን በልጅ የምንሰቃያለን። እዚህ ቦታ ላይ መጥተው ግን ዛሬ ገሏን አዝለው በዓመቱ ልጅ ነው የሚያገኙት። ክብር ለድንግል ማርያም። እባካችሁ አመስግኑ። ስለዚህ ልጅ የሌላችሁ ብቻ ብዙ ዓመታት የሆናችሁ 20 ዓመት ይሁን ከዛም በፊት ይሁን ከዛ ወዲህም ይሁን እየተሳላችሁ ድንግል ማርያም ለብዙ ልጅ ያሳቀፍሽ ለእኔም አሳቅፊኝ ለምስክርነት አውቂ በሏት። ልጅ የሌላችሁ ድንግል ማርያም ልጅ ትስጣችሁ። አሜን በሉ እባካችሁ፣ አሜን በሉ። እግዚአብሔር የተመሰገነ። ስለዚህ እኛ እዚህ ቦታ ላይ ገዳሙ ምንም ነገር የለም፣ ፈውስ ብቻ ነው፣ ድነት ብቻ ነው። ይችን ቦታ ከፍ ከፍ አርግቶታል እግዚአብሔር አምላክ። ስለዚህ እኛ የገዳሙን ቃል ኪዳን መጠበቅ ብቻ ነው። እባካችሁ እንደ አንዳንድ ሰው ገዳሙን ላይ መጥቶ ሰው እንዳይድን መሰናክል ይሆናል። ዛሬ ይሄ ሚዲያ የሚባል አለ። በሚዲያ የተለያየ ነገር ገዳሙ ላይ እንዲህ ይደረጋል፣ ገዳሙ ላይ እንዲህ ይደረጋል፣ ይህ አይደረግም። እንደው እስቲ እዚህ ቦታ ላይ መጥቶ ዛሬ ምስክርነት ሲመሰከር እስቲ ይምጣና ይስማ። ስለ ስውራ ሰው መጥቶ ይዳል። እንደው ሰው ክርስቲያን ሆነ ለክርስቲያን እንዴት መሰናክል ይሆናል? እባካችሁ ይህንንም ኃላፊነት ሁላችንም ቦታ ደብር እግዚአብሔር አምላክ ባርኮ ቀድሶ ከፍ ከፍ ስላደረጋት አባቶቻችን የቀደሙ አባቶቻችን ስላቆያት ነው ዛሬ እኛ የዳነው። ስለዚህ እኛም አሁንም ዓለምንም እንከን ጠብቀን እስከ ትውልድ ድረስ ማሳለፍ አይጠበቅብንም? አይጠበቅብንም? ይጠበቅብናል። ከፍ አድርጋችሁ አመስግኑ። ስለዚህ ሰዓት ስለሌለን ብዙ ማለት እንችላለን። ቀጥታ የምንሄደው ወደ ምስክርነቱ ነው ማለት ነው። ኪሳችሁን እየጠበቃችሁ ገሉንም እያዘላችሁ አባቶች ካህናት በዛው ሰላም ላጣችሁ ጤና ላጣችሁ በመስቀል ያሷቸዋል። ወንዶች በወንዶች ሴቶች በሴቶች ሆናችሁ ኪሳችሁን እየጠበቃችሁ መስቀሉን እየተሻችሁ ገሉን እያዘላችሁ እዚህ ቦታ ላይ መታችሁ ቁጭ በሉ። ማለትም ምስክርነት ሲመሰከር ስሙ ድንግል ማርያም በሏት። እነሱ ሲመሰክሩ ለእነሱ ምስክርነት የሰጠሽ አምላክ እኔንም ለምስክርነት አድርጊ በሏት። ስለዚህ ወዲትም አትሂዱ፣ ወጣ ገባ አትበሉ። እዛው ደምረት ሁሉና መስቀሉን እየታሻችሁ አረፍ አረፍ ብላችሁ ምስክርነቱን በምስጋና እንድንቀበል አሳስባችኋለሁ። ወደ ምስክርነቱ እንሄዳለን። እባካችሁ አትጋፉ፣ ይደርሳቸዋል። ያልደረሳቸው ቁጭ በሉ። እነሱ ሲጨርሱ እናንተ ትተካላችሁ። አንድ ቦታ ስለቆማችሁ ብቻ አይደለም፣ መጋፋፋት እንዳይኖር ያልደረሳችሁ ቁጭ ብላችሁ እነሱ ሲጨርሱ ራሳችሁን እያስተባበራችሁ ትተካላችሁ። በሴቶችም በወንዶችም ያላችሁ እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑት። እዚህ ገዳም አውደ ምሕረት ላይ ብዙ ሰዎች ንባቸው ታብሶ ቋጠሯቸው ተፈቶ ሸክማቸው ቀሎላቸው መጥተው